የምትጠቀሙት ስልክ እናንተን እየሰለላችሁ ቢሆንስ? ምናልባት የላካችሁት ሜሴጅ፣ ፎቶ ጋላሪ እና የባንክ ሚስጥራችሁ ሌላ ሰው ቢገባስ? ዛሬ የምናየው ስለ ጠለፋ ሳይሆን ራሳችሁን እንዴት ከስልካችሁ እንደምትጠብቁ 3 ቀላል መንገዶች ነው። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ቴክኖሎጂን ከፈገግታ ጋር አዋህደን ስልካችን እንደ ብረት ምሽግ እንደምናጠናክረው እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አንደኛና ዋነኛው ትልቁ ስህተት እንኳን ደስ አለው ቻናሌን ሰብስክራይብ ስላደረጋችሁ ማለቴ እንኳን ደስ አሉት $1000 ሽልማት ደርሶታል፣ ይህንን ሊንክ ይጫኑ የሚል መልእክት ነው። ጓደኞቼ ማንም ሰው ዝም ብሎ $1000 አይሰጥም። አስባችሁ ዝም ብሎ 150,000 ብር ልሰጥህ ነው ይህን ሊንክ ብቻ ንካልኝ እኮ ነው ያለው። አይ ውሸት ነው። ስለዚህ የደወለላችሁ ሃከር እንጂ ሌላ አይደለም። ስለዚህ ዝም ብላችሁ ሊንኩን አትንኩ። ሁለተኛው አፕሊኬሽን ስትጭኑ ጥንቃቄ አድርጉ፣ ወይም አፕሊኬሽን ፐርሚሽን ነው። አንድ ፎቶ ኤዲተር ስትጭኑ ኮንታክትህን ላንብብ ገንዘብ ልቅዳ ካላችሁ ለምን ማለት አለባችሁ። ፎቶ ለማሳመር ጓደኛው ፎቶ የጓደኛው ኮንታክት ምን ይሰራል? ሁልጊዜ አፕሊኬሽን ስትጭኑ የሚጠይቁትን ፐርሚሽን በደንብ እዩ። የማይፈልግ ከሆነ ዶንት አለው በሉት። በነገራችን ላይ ያው እንደምታውቁት አዲስ ጀማሪ ዩቲዩበር ስለሆንኩ ሰው ማበረታታት የምትወዱ ብቻ ማለት ስለምትወዱኝ ሰብስክራይብ፣ ላይክ ያደርጋችሁ ጊፍት ግጭኝ። በሶስተኛውና ዋነኛው ነገር ደግሞ እኔም የተሸወቱበት ነገር ስለሆነ ሶስተኛውና ዋነኛው ነገር ሶፍትዌር አፕዴት ወይም ስልካችሁን አፕዴት አድርጉኝ እያለች ጨቀጭቃችሁ በኋላ እያላችሁ አታሳልፉት። አፕዴት ማለት ቀዳዳ እንደመሸፈን ማለት ነው። እንግዲህ እነዚህ 3 ነገሮችን ካደረጋችሁ ስልካችሁ ሰላም ይውላል ማለት ነው። ከነዚህ ውስጥ የትኛው የዘነጋችሁት እንደነበረ ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስከመጣ ቴክኖሎጂን በብልሃት ተጠቀሙ። ቻው ቻው።